ሰላም ጓደኞች እንኳን በሰላም መጣችሁ። እኔ ሚስ ሮዚ ነኝ። ዛሬ ደግሞ የምንማረው ስለ ተፈጥሮ ነው። ተፈጥሮ ወይም ስለ ኔቸር ሂደን ምን ነገሮች ሊታየን ይችላል። ስለዛ ነው የምንማረው። እሺ ተዘጋጅታችኋል? እሺ ጎበዞች እንጀምር። መጀመሪያ ማስተምራችሁ ተፈጥሮ ምን ይባላል መሰላችሁ? ፀሐይ ማለት ሳን ሰማይ ላይ ወደ ላይ ስናይ ሳን ወይም ፀሐይ ሊታየን ይችላል። ሳን ወይም ፀሐይ ጎበዞች። እሺ ሁለተኛ ደግሞ ማስተምራችሁ ጨረቃ ማለት ደግሞ ሙን ጨረቃ ሙን። እሱም ሰማይ ላይ ከፍ ብለን ጨረቃ ወይም ሙን ሊታየን ይችላል። እሺ ሌላ ደግሞ ማስተምራችሁ ኮከብ ማለት ስታር ከፍ ብለን ሰማይ ላይ ፀሐይ፣ ጨረቃ ወይም ኮከብ ሊታየን ይችላል። ኮከብ ጎበዞች። እሺ እንቀጥል። ሌላ ደግሞ ምን አለ መሰላችሁ? ሰማይ ማለት ስካይ ሰማይ ስካይ ከፍ ብለን ሰማይ ስካይ ሊታየን ይችላል ጎበዞች። ሌላ ደግሞ ምን አለ መሰላችሁ? ዳመና ማለት ክላውድ እሱንም ከፍ ብለን ሰማይ ላይ ዳመና ሊታየን ይችላል። ዳመና ወይም ክላውድ ጎበዞች። እሺ እንቀጥል። ሌላ ደግሞ ምን አለ መሰላችሁ? ዝናብ ማለት ሬን ዝናብ ጎበዞች። እሱም ሰማይ ላይ ከፍ ብለን ስናይ ወይም ውጭ ስናይ ዝናብ እየዘነበ ወይም ሬን ሊታየን ይችላል። ዝናብ ወይም ሬን ጎበዞች። ሌላ ደግሞ ምን አለ መሰላችሁ? ተራራ ማለት ማውንቴን ተራራ ማውንቴን ጎበዞች። ተራራ ማለት ማውንቴን። እሺ ሌላ ደግሞ ምን አለ መሰላችሁ? ከተራራ በኋላ ሸለቆ ማለት ቫሊ ሸለቆ ማለት ቫሊ ጎበዞች። እሺ እንቀጥል። ከዛ በኋላ ደግሞ ምን አለ መሰላችሁ? ወንዝ ማለት ሪቨር ጎበዞች። ወንዝ ሪቨር። ሌላ ደግሞ ምን አለ መሰላችሁ? ሐይቅ ማለት ደግሞ ሌክ ሌክ ጎበዞች። እሺ ሌላ ደግሞ ምን አለ መሰላችሁ? ዛፍ ማለት ደግሞ ትሪ ጎበዞች። ዛፍ ላይ ደግሞ ምን አለ መሰላችሁ? ቅጠል ዛፍ ላይ ቅጠል ላሳያችሁ ደግሞ አምጥቻለሁ። ይሄ ቅጠል አትክልት ላይ ወይም አበባ ወይም ዛፍ ላይ ቅጠል ሊፍ ቅጠል ሊኖር ይችላል። ይታያችኋል?
ይሄ ቅጠል ጎበዞች። ሌላ ደግሞ ምን አለ መሰላችሁ? አበባ 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 ማለት ደግሞ flower flower አበባ flower አበባ ደግሞ ላሳያችሁ። ይሄው አመጣሁላችሁ። ይሄ ወይም ትንሽ ተበላሽቷል አበባ። ይሄም አበባ 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 ታስታውሳላችሁ? እንትን አበባ የሆሽ ያንን ዘፈን። ይሄ አበባ አበባ አበባ። ሌላ ደግሞ ምን አለ መሰላችሁ? ሳር 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 ማለት grass grass ሳር grass ጎበዞች። ሳር ማለት grass እሱ ደግሞ እንትን መሬት ላይ ነው የምታገኙት አይደል? ሰማይ ላይ ከፍ ብላችሁ ሳር ደግሞ እታች መሬት ላይ ሳር ሳር። ሌላ ደግሞ ምን አለ መሰላችሁ? ድንጋይ 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 ማለት rock rock rock። አይሆ አመጣሁላችሁ rock፣ ሁለት rock አመጣሁላችሁ። rock ወይም ድንጋይ 3 1 2 3። ይሄ ድንጋይ ድንጋይ ወደቀ። ድንጋይ ድንጋይ ጎበዞች። ሌላ ደግሞ ምን አለ መሰላችሁ? ውጭ ስትሄዱ አሸዋ 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 ማለት sand sand አሸዋ sand። አሸዋ ደግሞ ብዙ ጊዜ እንትን ቢች ስትሄዱ ነው የሚገኘው አይደለ? አሸዋ ወይም sand ጎበዞች። ቢች ላይ አሸዋ ታያላችሁ። ሌላ ደግሞ ምን አለ መሰላችሁ? አፈር 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 ማለት soil soil አፈር soil። ብዙ ጊዜ አትክልቶች ወይም አበባ ምናምን በአፈር ነው የሚተከሉት። አፈር ያስፈልጋቸዋል ለማደግ አይደል? ይሄ አፈር ወይም soil እንትን አትክልቶች የሚተከሉበት ጎበዞች። ይሄ ሌላ ደግሞ ምን ልታዩ ይመስላችኋል? ውጭ እንትን ስትሄዱ እሳት 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 ማለት fire fire እሳት fire። ውጭ ተፈጥሮ ውስጥ ላይ ውጭ ስትሄዱ or nature እሳት ልታዩ ትችላላችሁ። ሰው እሳት እያቃጠለ እንትን እሳት አስጀምሮ ከሆነ ማለት። ሌላ ደግሞ ምን አለ መሰላችሁ? በረዶ 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 ወይም አይስ 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 በረዶ ወይም አይስ ውጭ ልታገኙ ትችላላችሁ። ይሄ በረዶ አምጥቼላችኋለሁ፣ ቤት ያለ ነው። ውጭ ልታገኙት አይደለም እንደዚህ ትላልቆች፣ ግን ይሄ በረዶ ወይም አይስ በረዶ። ሌላ ደግሞ ምን ልታዩ ትችላላችሁ? ተፈጥሮ ውስጥ ወይም ተፈጥሮ ኔቸር ላይ እንስሳት 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 ማለት animals animals እንስሳቶች ወይም animals animals። so nature ውስጥ animals ልታዩ ትችላላችሁ። እና በቃ እነዚህ ነገሮች ኮመን የሆኑ ተፈጥሮ ወይም ኔቸር ውስጥ የሚገኙ ናቸው አይደለ? አዎ። እና በቃ እንድታስታውሱት ፀሐይ sun ጨረቃ moon ኮከብ star ሌላ ምን አለ ደግሞ? ዳመና cloud እንትን ሰማይ sky አይደል? ሌላ ደግሞ ዝናብ rain እንትን ዳመና ብያለሁ መሰለኝ። ዳመና cloud ዛፍ tree አበባ flower ቅጠል leaf ሌላስ ምን አለ? እንትን ድንጋይ rock ሌላ ደግሞ ምን አለ? አፈር soil አሸዋ sand ሳር
ግራስ ሌላ ምን አለ እንትን እንስሳት animal ነው እንትን እሳት fire በረዶ ice እነዚህ ነገሮች ውጭ የምታገኙት ኔቸር የምታገኙት ናቸው። እሺ እና ይህንን ጊዜ እኔ ጋር ስላሳለፋችሁ በጣም አመሰግናለሁ። ሌላ ጊዜ ደግሞ ተገናኝተን ሌላ ነገር እንማራለን። እሺ ጎበዞች፣ እሺ ቻው ቻው፣ ደህና ዋሉ። ቻው ቻው።